ብዙ ጊዜ ጀማሪ ትሬደሮች ፎሬክስ ላይ እና ጎልድ ላይ ተመሳሳይ የሆነ የፒፕ ሙቭመንት ያለው ነው የሚመስላቸው፣ ግን ጋይስ አንድ አይነት አይደለም። በፎሬክስ ላይ በፒፕ ሲሄድ ያለው ቫሊዩ እና እንዲሁም ደግሞ በጎልድ ላይ ስትመጡ በፒፕ ሲሄድ ያለው ቫሊዩ አንድ አይነት አይደለም። በዚህም የተነሳ ብዙ ሰዎች አካውንታችሁን ብሎ ስታደርጉት ይታያል። ሶ ይህንን ፊክስ ለማድረግና ክሊር የሆነ ዳይሬክሽን እንዲኖራችሁ አጎራቲቭ ቆንጆ አፕሊኬሽን ቢልድ አድርገንላቸዋል። ሶ ፕሌይ ስቶር ላይ ገብታችሁ አጎራቲቭ ብላችሁ እንደምታዩት ሰርች ስታደርጉት ይመጣላቸዋል። ከዛ ሲከፍት እንደምታዩት ከታች ቱል የሚል አለ። እሱን ስትነኩት ኤክስኤዩ ዩኤስዲ የሚል አለ። እሱን ትነካላችሁ ማለት ነው። ከዛ በኋላ እንደምትመለከቱት ልክ እንደዚህ አድርጎ ይከፍትላቸዋል። ሪስክ አለ፣ ፒፕ ቫሊዩ አለ፣ ከዛ ደግሞ ፒኤል የሚል አለ። ሶ ሪስክ ላይ ካፒታላችሁን አስገብታችሁ ልትወስዱ የፈለጋችሁትን ሪስክ አስገብታችሁ ፒፑን ታስገቡና ምን ያክል እንደሆነ ሪስካችሁን ያሳያቸዋል። ፒፕ ቫሊዩ ደግሞ በጣም ቬሪ ኢምፖርታንት ነው ጋይስ፣ ተመሳሳይ አይደለም ብያቸዋለሁ ፎሬክስ እና ጎልድ ላይ። ሶ የጎልድን ስፔሲፊካሊ ፒፕ ዲፍረንሶችን እንድትማሩበትም እንድትጠቀሙበትም ያደርጋቸዋል ይሄኛው ቱል። ሶ እዚህ ጋር ፒፕ ቫሊዩን እንደምታዩት አድርጋችሁ በማስገባት አይደንቲፋይ ማድረግ ትችላላችሁ። ካስገባችሁት ሎት ሳይዝ አንጻር ምን ያክል ቫሊዩ እንደሚይዝ ማለት ነው። ከዛ ፒኤል የሚለው ላይ ደግሞ ሂዳችሁ እዛ ጋር ደግሞ ያለበትን ከረንት ኢንትሪ እና ኤግዚት ፕራይሶቹን በማስገባት ምን ያክል እንደሚሆን ፕሮፊታችሁ ሲሙሌት ማድረግ ትችላላችሁ። ኤግዛክት ዳታዎችን በምታዩት መልኩ በማስገባት ማለት ነው። ሶ በረም ዩስፉል እንደሚሆንላችሁ አምናለሁ። ዳውንሎድ አድርጉትና ኢንስታል አድርጋችሁ ተጠቀሙት። ከዛ እዩት። ሀሳብ ካላችሁ የሚስተካከል የሚጨመር ነገሮች ካሉ ኮመንት ላይ አሳውቁኝ። ይመቻችሁ።